እሁድ ዕለት ምሽት የኢራን ብሔራዊ ቴሌቪዥን ጣቢያ መደበኛ ዝግጅቱን አቋርጦ እምብዛም ባልተለመደ ሁኔታ ስሜት በተሞላበት መልኩ የአዲሱን መሪ መመረጥ ይፋ አደረገ። የፕሮግራሙ አቅራቢ የቀድሞው መሪ አሊ ኻሜኒ ልጅ ሞጅታባ ኻሜኒ አባታቸውን ተክተው መመረጣቸውን ተናገረም። የኢራን የሊቃውንት ጉባኤ አዲሱን መሪ ለመምረጥ የፈጀበትን ጊዜ በጣም አጭር የሚባል ነው። አሜሪካና እስራኤል የካቲት 21 ቀን 2018 ዓ.ም ለመጀመሪያ ጊዜ በወሰዱት ወታደራዊ እርምጃ አሊ ኻሜኒ ከተገደሉ በኋላ በሳምንቱ ልጃቸው የአገሪቱ ከፍተኛ ሃይማኖታዊና ፖለቲካዊ ስልጣን ተረክበዋል። የአሊ ኻሜኒ ሞት እስላማዊ ሪፐብሊክ እንደ አውሮፓውያን አቆጣጠር በ1979 ስልጣን ከያዘበት ጊዜ አንስቶ ታይቶ የማይታወቅና አስደንጋጭም ነበርም። አዲሱ የኢራን መሪ ለመመረጥ ምክክሩ የተደረገው በዝግ ስብሰባ ውስጥ ነው። 88 አባላት ያሉት የሊቃውንት ጉባኤ አዲሱን መሪ የመምረጥ ህገ መንግስታዊ ኃላፊነት ያለበት ሲሆን ቦታው ክፍት በሚሆንበትም ወቅት እስላማዊ ሪፐብሊክ የሚከታተል ኃላፊነት ተጥሎበታል። አይደለም አገሪቱ በጦርነትና በቀውስ መሃል ሆና ቀርቶ በሰላማዊ ወቅት ይህ የሊቃውንት ጉባኤ ውሳኔዎችን የሚያሳልፈው እጅግ ምስጢራዊነቱ በተጠበቀ ሁኔታ ነው ተብሏል። ስለ ሞጅታባ ኻሜኒ የሚቃወመው እጅግ በጣም ትንሽ ነው። የ56 ዓመቱ ሞጅታባ ተመርጠው ወይንም ተሾመው የመንግስት ኃላፊነት ይዘው አያውቁም። በሻሃዎች ዘንድ እንደ ቅዱስ ከተማ በምትቆጠረው ቆም በሚገኘው ሃይማኖታዊ ትምህርት ቤት ስነ መለኮት አጥንተዋል። ለተወሰኑ ዓመታት ሃይማኖታዊ ትምህርቶችንም አስተምረዋል። ይህ ግን አያቶላህ ለመሆን ለሚፈልጉ ሃይማኖታዊ ሊቃውንት የተለመደ ነው ተብሏል። ምንም እንኳን አባታቸው ስልጣናቸውን እንዲረከቡ እንደማይፈልጉ በስፋት ቢነገርም ሞጅታባ ኻሜኒ የሚሰጧቸውን ትምህርቶች በራሳቸው ተነሳሽነት ከባለፈው ዓመት ጀምሮ ማቆማቸውም ተገልጿል። አሊ ኻሜኒ ልጃቸው በአገሪቱ ፖለቲካም ሆነ በህዝቡ ጉዳዮች በግልጽም እንዲሳተፉ ለማድረግ ዳተኛ መሆናቸውን በዘር የመውረስ ስልጣን ላይ ያላቸውን አመለካከት የፈጠረው መሆኑን ሲነገር ቆይቷል። ይሁን እንጂ ነገር ግን ከመጋረጃ ጀርባ ሞጅታባ የአገሪቱን አስተዳደር ሲያሽከረክሩ እንደነበር ይታመናል። እነዚህም የአገሪቱን ደህንነት፣ ወታደራዊ ተቋማትን፣ ንግድና ፖለቲካዎችን የሚመለከቱ ናቸው ተብሏል። አንዳንድ ተንታኞች በዝምታ በኢራን ፖለቲካ ላይ ከፍተኛ ተጽዕኖ እያሳደሩ እንደነበር በማሳመን ይከራከራሉ። በኢራን እንደ አውሮፓውያን አቆጣጠር በ2005 ዓ.ም በተካሄደው ፕሬዝዳንታዊ ምርጫና መሐሙድ አህመድ ነጂድ ስልጣን ላይ በወጡበት ወቅትም በአገሪቱ ፖለቲካ ውስጥም ጣልቃ ገብተዋል በሚል ውንጀላ ቀርቦባቸው ነበርም። በ2005 ምርጫ ወቅትም ሞጅታባ ወግ አጥባቂ ሃይማኖታዊ ቡድኖች እና ከደህንነት ኃይሎች ጋር ግንኙነት ያላቸው አካላት አህመድ ነጂድ እንዲደግፉ ለማድረግ መንቀሳቀሳቸው የኢራን የፖለቲካ ስርዓት ውስጥም ያሉ ብዙ ሰዎችም ያምናሉ። እንደ አውሮፓውያን አቆጣጠር በ2009 አህመድ ነጂድ ሁለተኛ ምርጫ ማሸነፋቸው ይፋ ሲደረግ ውጤቱ የተቃወሙት የተቃዋሚ መሪ ሚር ሁሴን ሙሳቪኒ ጨምሮ በርካታ ተቃዋሚዎች አደባባይ ወጡ። በወቅቱ የአገሪቱ መንግስት በተቃዋሚ ሰልፈኞች ላይ ጠንካራ እርምጃ የወሰደ ሲሆን ሙሳቪ ከ16 ዓመት በላይ በቁም እስር ላይ ቆይተዋል። የአገሪቱን ከፍተኛ ስልጣን ለተቆጣጠሩት ሞጅታባ ሁኔታዎችም የበለጠ ውስብስብ ናቸው እየተባለ ይገኛል። ኢራን ከዩናይትድ ስቴትስ እና ከእስራኤል ጋር ውጊያ ውስጥም ገብታለች። በቅርቡ አገዛዙን በመቃወም በመላው አገሪቱ የተካሄደው ህዝባዊ አመጽ ካስከተለው ተጽዕኖም ስርዓቱ አላገገምም። እስላማዊ ሪፐብሊክ ከ4 አስርት ዓመታት በላይ ሲንቀሳቀስ የቆየው በፖለቲካ ቡድኖች መካከል ከፍተኛ ፍክክር እንዲኖር በማድረግና ለተቋማትም አነስተኛ ስልጣን በመስጠት ነው። ነገር ግን ሁሉ ጊዜ ወሳኝ የሆኑ ጉዳዮች ላይ የመጨረሻው ይሁንታን የሚሰጡት የበላይ መሪዎች ናቸው ተብሏል። አሊ ኻሜኒ ከሞቱ በኋላ ያለው ሳምንት ስርዓቱ በአንድ ሰው ላይ ምን ያህል ጥገኛ እንደሆነ አሳይቷል። የበላይ መሪው በሌለበት የውሳኔ አሰጣጡ ቆሟል። እናም እርግጠኛ አለመሆን በፖለቲካ ስርዓቱ ውስጥም ሰፍኗል ተብሏል። የሃይማኖት ሊቃውንት ሞጅታባ ለመሾም በፍጥነት መንቀሳቀሳቸውም ግልጽ የሆነ ምልክት
ለመላክ ይመስላል። በኢራን ምንም መሰረታዊ ነገር አልተለወጠም ተብሏል። ባለስልጣናቱ በግል እንደሚናገሩት ህይወት በተለመደው መንገድም ቀጥሏል ብለዋል። ሆኖም አዲስ መሪ መቀበል እንደማስተዋወቁ ቀላል አይደለም ተብሏል። የአዲሱ መሪ መመረጥ ይፋ ከተደረገ ጀምሮ በስርዓቱ ውስጥም ጫና መፍጠር ጀምሯል ተብሏል። የፖለቲካና ወታደራዊ ተቋማት ለአዲስ መሪ ያላቸውን አጋርነት በይፋም ገልጸዋል። አብዮታዊ ዘብ በበኩሉ ከፍተኛ ባለስልጣኖች ያላቸውን ታዛዥነት ከማወጅ ባለፈ ሞጅታባን አዲሱ የድብቁ ኢማም ምክትል በሺአ የፖለቲካ ንግግር ዘንድ ጥቅም ላይ የሚውል ትልቅ አገላለጽ ተጠቅሟል። ሞጅታባ ስልጣን መያዛቸውን ተከትሎ የጸጥታ አካላት ተቃውሟቸውን ለማሰማት ለሚሞክሩ ጠንከር ያለ ማስጠንቀቂያ እየሰጡ ይገኛሉ ተብሏል። እነዚህ እርምጃዎች በግዛቲቱ የስልጣን ቁንጮ ላይ ያለውን አንድነት ለማሳየት የታቀዱ ናቸው። ነገር ግን ለሌላ ዓላማም ያገለግላሉ እየተባለ ነው። የሀገሪቱ በተለያዩ መዋቅር ውስጥም ያሉ የደህንነትና ወታደራዊ ተቋማት ለበላይ መሪው ያላቸውን ታማኝነት ካልገለጹ ለተፎካካሪ የፖለቲካ ቡድኖች ወይም የስርዓቱ ተቺዎች ለውጡን ላይ ያላቸውን ተቃውሞ እንዲያጠናክሩ እድል ሊፈጥር ይችላል እየተባለ ይገኛል። አመራሩ ይህንን ለመከላከል እየቆረጠም ይመስላል። አዲሱ የበላይ መሪ የልሂቃን ድጋፍ በፍጥነት እየተጠናከሩ ቢሄዱም የቅቡልነት ጥያቄዎች ከፊታቸው ተደቅኗል። ከብዙ የሃይማኖት አባቶች በተለይ የሞጅታባ በሃይማኖታዊ ሰዎችም ዘንድም አያቶላህ በመባል አይጠሩም። የመንግስት ቴሌቪዥን ይህንን ክፍተት ለመቅረፍ በሚመስል መልኩ አያቶላህ ሞጅታባ ኻሜኒ በማለትም ጠርቷቸዋል። እንደ አውሮፓውያን አቆጣጠር በ1989 አባታቸው የበላይ መሪ ሲሆኑ ተመሳሳይ ፈተናዎችም አጋጥሟቸው እንደነበር ይታወሳል። አሊ ኻሜኒ በፕሬዝዳንትነት ለ10 ዓመታት ያህልም ያገለገሉ ሲሆን በፖለቲካ ስርዓት ውስጥ ጠንካራ አጋሮች ነበሯቸው። ሞጅታባ በተቃራኒው አብዛኛውን ጊዜ ያሳለፉት ከህዝብ እይታ ውጭም ነበር። በአንድ ወቅት በአዛውንቱ ኻሜኒ ዙሪያ የነበሩ ከፍተኛ አዛዦች፣ የስለላ ኃላፊዎች እና የፖለቲካ ዘዋሪዎች ባለፈው ዓመት በሰኔ ወርም ለ12 ቀናት በዘለቀው ጦርነት ተገድለዋል። የተረፉትም ቢሆን ባለፈው ሳምንት አባታቸውን፣ እናታቸውና ሚስታቸውን በገደለው የአየር ድብደባ ህይወታቸውን አጥተዋል። ለብዙ ቀናት ሞጅታባ ራሳቸውን በእነዚያ ጥቃቶችም እንደሞቱ ይታመን ነበር። ሞጅታባ የኢራንን ሰፊ ስትራቴጂ ከመቅረጻቸው በፊት አዲሱ መሪ በመጀመሪያ ራሳቸውን በእስላማዊ ሪፐብሊክ ውስብስብ የኃይል መዋቅር ውስጥም ማጽናት አለባቸው ሲባል ቆይቷል። ይህ ደግሞ ለብዙ አስርተ ዓመታት ከዘለቀው ምስጢራዊነት ብቅ ማለትና አዲስ በተሾሙ ወታደራዊ አዛዦች በተፎካካሪ የፖለቲካ ቡድኖችና አሁን ሊቀበሏቸው በማይችሉ የሃይማኖት መሪዎች ላይ ስልጣን ማሳየት ማለት ነው ተብሏል። ከዚህ ጎን ለጎን ከሁለት የዓለም ሀያላን ጋር የገጠሙት ጦርነት በሚመለከት ውሳኔ ማሳለፍ አለባቸው። አሜሪካም ሆነች እስራኤል በአዲሱ መሪ ላይ ጥቃት ሲሰነዝሩ እንደሚችሉ አስጠንቅቀዋል። በሰፊው ህዝብ መካከልም ቢሆን ሁኔታው ይበልጥም እርግጠኝነት የማይታይበት ነው። በቅርቡ በተደረጉ ህዝባዊ ተቃውሞችም ለአሊ ኻሜኒ ሞት የተመኙ ሰልፈኞች አገራቸው የለውጥ ንፋስ ይዳሰሳታል ብለው ተስፋ አድርገው ነበር። ይልቁንም አሁን ሌላ ኻሜኒ መንበሩን ተቆጣጥረዋል። ያሁኑ ደግሞ ወጣት፣ ምናልባትም የበለጠ ጉልበት ያለው ነገር ግን የአባቱን አገዛዝ ለማስቀጠል ከረዱት የደህንነት ተቋማት ጋር በቅርብ እየተቆራኘ ነው ተብሏል። በአሁኑ ጊዜ እስላማዊ ሪፐብሊክ በጣም አስቸጋሪ በሆነ ጊዜ ውስጥም ቢሆን የተረጋጋ መሆኑ ለማሳየት እየሞከረ ይገኛል። ሞጅታባ ኻሜኒ ደግሞ ይህንን ወደ እውነተኛ ስልጣን ሊለውጡት ይችላሉ ወይም የሚለው ሌላ ጥያቄ ነው። ይህንም የአሁኑ ጦርነት ውጤት ብቻ ሳይሆን የኢራን መንግስት የወደፊት እጣ ፋንታ ሊበይን ይችላል ተብሏል።